ሐዋርያ ጳውሎስ እኮ ነው I will pray ጸልያለሁ እግዚአብሔር የልቦና አይኖቻችሁን እንዲያበራ እስር ቤት ውስጥ ሆኖ ውጪ ላሉ ሰዎች የሚጸልይ ብቸኛ ሰው እኔ የታሰረን ሰው ነው አይዞ በጌታ ደስ ይበለ እግዚአብሔር ይፈታል የሚባለው እንጂ ሊጠይቅ ሲመጣ ይወላችሁ በጌታ ደስ ይበላችሁ ደግሜ ላለው ያበደ እንዳልመስላችሁ በጌታ ደስ ይበላችሁ ጌታ ቅርብ ነው ታስረህ ትላለህ እንዴ በሰንሰለት ጳውሎስ እኮ የሚጠይቀው ሰው የለም መጽሐፍ ቅዱስ ላይ ማንበብ ትችላላችሁ አንድ ጊዜ ሊጠይቁ ሲሄዱ ከሳምንታት በኋላ ነው ያገኙት ሊያገኙት አልቻሉም እስር ቤት ውስጥ ማት ሰው ታስሯል ቢጠራ ቢፈለግ ቢበረግ ያልተገኘ ሰው ሁሉም ተውኝ ምናምን ሁሉ እያለ ደብዳቤ ይጽፋል የሚጠይቀው ሰው የለም የሐዋርያው የጳውሎስ ቅባት 22 ዓመት እስር ቤት ተጠጣለ ቅባት ስትጠይቅ እየተጠነቀቀ ጠያቂ የለውም አንድ ጊዜ እኮ ሊፈታ ነበር በነገራችን ላይ የሚፈታው ሰውዬ ጉቦ ጠበቀ ከሱ ጳውሎስ ጉቦም አይሰጥም የሚሰጠውም የለውም አልሰጥም ስለው ይላል ለ2 ዓመት እስር ቤት ውስጥ ረሳው ይላል ባይብላችሁን አንብቡ 2 ዓመት ከ2015 እስካሁን ማለት ነው ጠያቂ የለው ዘመድ የለው ምግብ ይዞለት የሚመጣ ሰው የለም ይሄውልህ እዛ 2 ዓመት ስለደቀቀን ያን ሁሉ ደብዳቤ ጻፉ አንዳንድ ሰው እኮ እንደዚህ ነው አንዳንድ ሰው መረጋጋት የማይችል ሰው ስለሆነ እግዚአብሔር የሆነ ቦታ ላይ አስገብቶት ነው ውስጡ ያለውን ፖቴንሻል የሚያወጣው የልቦና አይኖቻችሁ በኢየሱስ ስም ዛሬ ማታ ይብራ አሜን ከዛስ እናንተ ውስጥ ያለው የእግዚአብሔር ክብር ምን እንደሆነ እንድታውቁ እግዚአብሔር ይርዳችሁ